በባለፈው ክፍል 11 እንዴት አድርገን ኔስትድ ኢፍ ወይም ደግሞ ተደራራቢ ኢፍ እንዴት አድርገን እንደምንሰራ አይተናል። አሁን ደግሞ ግራፍ እንዴት አድርገን እንደምንስል እናያለን። የቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ቪዲዮውን ላይክ በማድረግ ጀምሩት። አሁን ቀጥታ ወደ ቪዲዮ ዳታችሁን ታስቀምጡና ከዛ በኋላ ሶስት አይነት ቻርቶችን አሳያችኋለሁ። ኮለመን ቻርት፣ ፔ ቻርት እና ላይን ቻርት የሚባሉትን በጥልቀት እናያለን ማለት ነው። አሁን እንዴት አድርገን እንደምንሰራ ላሳያችሁ። ከኮለመን ቻርት እንጀምርና ኮለመን ቻርት ጀምረን እንዴት አድርገን እንደምንሰራ ላሳያችሁ። ከዚህ ዳታችሁን እያደረጋችሁ ሰሌክት ታረጉትና ኢንሰርት ትገባላችሁ። ኢንሰርት ከገባችሁ በኋላ ኮለመን ቻርት ይመጣላችኋል። ወይም ደግሞ ከእናንተ ሪኮመንደድ ብሎ ሊመጣ ይችላል። ከዛም ገብታችሁ ማግኘት ትችላላችሁ። ከዛ ከዚህ ክሊክ ታረጉታላችሁ። ከዚህ ኮለመን ቻርት አለ፣ 2D አለ፣ 3D አለ። በሲሊንደር ማስቀመጥ ትችላላችሁ። በኮን በፒራሚድ አለ። አሁን ከዚህ ግንኛ 2D ኮለመን እንምረጥና ከዚህ ይሄኛውን እንምረጥ። ከዚህ እንደምታዩት በየትኛው ወርና ምን በቃ እንደተሸጠ ከዚህ ያሳየናል። ከዚህ ጫማ ቀይ የሚያሰብርባቸው እነዚህ ጫማዎች ናቸው። ከዚህ ደግሞ በሰማያዊ ደግሞ የተቀመጡት ደግሞ ጫማዎች ናቸው፣ ልብሶች ናቸው። በኤሌክትሮኒክስ የተቀመጡ ደግሞ በዚህኛው ከለር የተቀመጡት ናቸው ማለት ነው። ከዚህ ግንቦት ላይ የተሸጡት እነዚህ ነው። ከዚህ ግንቦት ላይ የተሸጡት ኤሌክትሮኒክስ በጣም ከፍ ባለ ዋጋ ተሸጧል። እንደዚህ አድርጋችሁ በአይናችሁ መለየት ትችላላችሁ። ከዚህ ደግሞ እንደምታዩት ከዚህ እንደዚህ አድርጋችሁ ወደታች ታረጉትና እንደዚህ አድርጋችሁ የፈለጋችሁት መንገድ ማስቀመጥ ትችላላችሁ። ብዙ አይነት እንትኖች አሉ። ከዚህ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ብዙ አይነት ስታይሎች አሉ ማስቀመጥ ትችላላችሁ። ከዚህ ደግሞ ዲዛይን እንትኖች አሉ። ከለሮችን እንደዚህ አድርጋችሁ መምረጥ ትችላላችሁ። ብዙ አይነት ከለሮች አላችሁ። እንደዚህ አድርጋችሁ ዘረጉት። ባክግራውንዱን ጥቁር ማድረግ ከፈለጋችሁ ብዙ አይነት በቃ አሉ። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። አሁን ደግሞ ላይን ቻርት እንዴት አድርጋችሁ እንደምታስቀምጡ ላሳያችሁ። ይሄን ማለት ላይን ቻርት ደግሞ እንዴት አድርጋችሁ እንደምታስቀምጡ ላሳያችሁ። ልክ እንደ ቅድሙ ይሄንም እንደዚህ አድርጋችሁ ሰሌክት ታረጉትና ኢንሰርት ትገባላችሁ። ኢንሰርት ከገባችሁ በኋላ ላይን ቻርት እንትሯን ክሊክ ታረጉታላችሁ። ከዚህ ልክ እንደ ቅድሙ ብዙ አይነት እንትኖች አሉ። 3D እና 2D የሚባሉ ላይኖች አሉ። ከዚህ ግን ይሄኛውን መርጠን እንደምታዩት ከዚህ ላይ ላይን ቻርት እንደዚህ አድርጋችሁ እንደምትሉበት ጊዜ ወደ ላይ ከፍ እያለ ያሳያችኋል ማለት ነው። ልክ እንደ ቅድሙ አሁን ይሄ ጫማ በቀይ ነው የተቀመጠ። በቀይ ስለተቀመጠ ከዚህ ግን ወደ ላይ አሁን ለምሳሌ በጥር ወቅት የተሸጠው 10,000 ብር ስለሆነ ከፍ እያለ ሲሄድ ከዚህ ግን እንደምታዩት ከዚህ 30,000 የተሸጠው በመጋቢት ወር ነው ማለት ነው። በመጋቢት ወር 30,000 ተሽጧል። እንደምታዩት ደግሞ ከዚህ ነው ካቴጎሪ ላይ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። አሁን ደግሞ የታርጋችሁ ፒ ቻርት ደግሞ እንደምታውል ላሳያችሁ። ደግሞ ከዚህ ደግሞ ማሳየት የምፈልገው ከዚህ ደግሞ ላይን ቻርት ማሳየት የምፈልገው እነዚህኞችን ከዚህ እንደምታያቸው እነዚህን እንደቅድሙ እንደነዛኞቹ ማሳመር ትችላላችሁ። ብዙ አይነት እንትኖች አሉ፣ ስታይሎች አሉ። ከዚህም ከለሮችን እንደዚህ አድርጋችሁ መመራረጥ ትችላላችሁ። ከዚህ ብዙ አይነት ስታይሎች አሉ። እንደዚህ አድርጋችሁ ስትገቡ በጥቁር ማስቀመጥ ከፈለጋችሁ እንደዚህ ብዙ ስታይሎች አሉ። እንደዚህ መጠቀም ትችላላችሁ። ፒ ቻርት ደግሞ እንዴት አድርጋችሁ እንደምትሰሩ ላሳያችሁ። ልክ እንደ ቅድሙ ከዚህ ሰሌክት ታረጉታላችሁ። ዳታችሁን ሰሌክት ካደረጋችሁ በኋላ ልክ እንደ ቅድሙ ኢንሰርት ገብታችሁ ፒ ቻርት ምትባል ተነካዳችሁ። ከዚህ 2D አለ፣ 3D አለ። ከዚህም እንደ ቅድሙ አለ ማለት ነው። ከዚህ አሁን ኢትኒታን መርጠን እንያዝ በፐርሰንት እንዴት አድርገን እንደሚያስቀምጠው ማለት ነው። ከዚህ ላይ በጣም እንትን ያለው በጥር የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ወር እንደዚህ አስቀምጠልናል። በቀይ የተቀመጠው እንደምታዩት የካቲት ወር የተሸጠው ነው። የካቲት ወር ደግሞ የተሸጠው ልብስ 25,000 ተሽጧል። እንደዚህ ተሽጧል። በጣም ከፍተኛው ወር የተሸጠውን በአይናችሁ እንታላችሁ እንደምትለዩ ይጠቅማችኋል። ከዚህ ግን ልክ እንደ ቅድሙ ዲዛይኖችን ማሰማመር ትችላላችሁ። ከዚህ በፐርሰንት ማስቀመጥ ከፈለጋችሁ እንደዚህ አድርጋችሁ ይሄኛውን መንካት ትችላላችሁ። አሁን በግንቦት ወር 25% ተሽጧል። በ25 አድጓል ማለት ነው። በጥር ደግሞ እነዚህ ነው እንደምታዩት በፐርሰንት ማስቀምጦልናል። እንደዚህ አድርጋችሁ ማሰማመር ትችላላችሁ። ከዚህ ደግሞ ብዙ አይነት እንትኖች አሉ። እዚህ በእንትን ማስቀመጥ ከፈለጋችሁ ደግሞ እንትኖችም አሉላችሁ። ከለሮችን እንደዚህ አድርጋችሁ ብዙ አይነት ከለሮች አሉ። በባክግራውንድ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ብዙ አይነት ከለሮችም አሉ። በእነዛ መጠቀም ትችላላችሁ። የዛሬ ቪዲዮ ይሄን ይመስል ነበር። በክፍል 13 ደግሞ ትላልቅ ዳታዎችን በአንድ ደቂቃ ውስጥ ሳመር የምናደርግበትን ፒቮት ቴብል እናያለን።
ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንዲሆኑ ጋብዛለሁ። አመሰግናለሁ።